እንደዚህ አይነት ፊልሞችን ለመስራት ከ9 ሰዓታት በላይ ይፈጅብናል። ቪዲዮን ላይክ እና ቻናሉን ሰብስክራይብ ማድረግ ግን ለእናንተ የ1 ሰከንድ ስራ ነው። እኛን ስለሚያግዘን ግን ቪዲዮን ላይክ፣ ቻናሉን ሰብስክራይብ በማድረግ ፊልሙን እንጀምር። ፊልሙ የሚጀምረው የ7 ዓመቷን ዳርቢን እያሳየን ሲሆን በአንድ የፉትቦል ግጥሚያ ላይ የቺርሊዲንግ ብቃቷን እያሳየች ትገኛለች። በጊዜዋ ተወዳጅ ቺርሊደር የነበረችው እናቷ በልጇ በጣም ኮርታለች። አንድ ቀን ዳርቢና ወላጆቿ ለፒክኒክ ዝግጅታቸው ወደ አንድ የባህር ዳርቻ ያመራሉ። የአየር ጸባዩ ውጪ ላይ ምንም ነገር ለማድረግ ምቹ ነበር። ቆይታቸውም አሪፍ እየሄደ ባለበት ወቅት ዳርቢና ልጇ ወደ ዋና ሲያምሩ ያልታሰበ ነገር ይፈጠራል። ከየት መጣ ሳይባል አንድ ከባድ ማዕበል እናትና ልጆቹን ወደ ውስጥ ያሰምጣቸዋል። የዳርቢ አባትና አካባቢው ላይ የነበሩ ሰዎች በአፋጣኝ ወደ ውሃው በመሄድ ሰውነታቸውን ጎትተው ያወጡታል። ሕፃኗ ልጅ ሲፒአር ተደርጎላት በተአምር ወደ ነፍሷ ትመለሳለች። እናቷ ግን በሚያሳዝን ሁኔታ ሕይወቷ ያልፋል። ዳርቢም ለየት ያለ ችሎታውን ያወቀችው በዚህ ዕለት ነበር። ይህም ሙታኖችን ማዋራትና ነፍሳቸውን ማየት ትችላለች። በመቃብሩ ስፍራ ላይ የተወሰኑ ሙታኖች በፈገግታ ሲመለከቷት ታያለች። ሕፃኗ ልጅ በመጀመሪያ ብትደናገጥም በኋላ ላይ ግን እነዚህ ሙታኖች ሰላማዊ እንደሆኑ ትገነዘባለች። የመጡት ደግሞ ባለፈው ሕይወታቸው ላይ ያልጨረሱትን ነገር ለመቋጨት ነው። እነዚህ ሙታኖች ወደ ቀጣዩ ሕይወታቸው ማለፍ የሚችሉት ባለፈው ሕይወታቸው ላይ ማሳካት ያልቻሉትን ነገር ሲያሳኩ ብቻ ነው። ትዕይንቱ ከ9 ዓመታት በኋላ ይቀየርና ዳርቢ አሁን ታዳጊ ወጣት ሆናለች። እስካሁን ድረስም ሙታኖችን ወደ ቀጣዩ የሕይወታቸው ምዕራፍ እንዲያልፉ መርዳቷን ቀጥላለች። የ16 ዓመቷ ታዳጊ ቀን በቀን የእነዚህን ሙታኖች ፍላጎት በማሟላት ሕይወቷን መኖር ጀምራለች። ፍላጎታቸውን እንዳሟላች ሰውነታቸው ወዲያው ይሰውራል። ይህም ወደ ቀጣዩ ሕይወታቸው መሻገራቸውን የሚያመላክት ነው። ይህንን ሕይወቷን ግን እንደ እርግማን ሳይሆን የምትመለከተው ደስ እያላት ነው የምትኖረው። ዳርቢ ግን ይህንን በማድረጓ ምንም አይነት ገንዘብ ስለማያስገኛት ከሁሉም ሰው አርቋታል። ግቢ ውስጥ ብቸኛ የምትባለው ልጅ በመሆኗ ወደ ትምህርት ቤት መምጣት በጣም እያስጠላት መጥቷል። አባቷ ከሰዎች ጋር መቀላቀል መልመድ እንዳለባት በየጊዜው ይመክራታል። ዳርቢ ግን ምንም አይነት ጓደኛ የማፍራት ፍላጎቱ የላትም። ቀኗን የምታሳልፈው የሌሎች ተማሪዎችን ጸባይ በመታዘብ ነው። ከነዚህ መካከልም የቀድሞ ጓደኞቿ ካፕሪኮን፣ ካርፒ እና ዳንሂው ጥቂቶቹ ናቸው። ካፕሪ በአሁኑ ወቅት የግቢው ዝነኛ ቺርሊደር ስትሆን ጄምስ ከተባለ ቆንጆ ልጅ ጋር ዴት ማድረግ ጀምራለች። ካፕሪ የሙዚቃ ዝግጅት ላይ ከተመለከተችው ቀን ጀምሮ ነበር በፍቅሩ የወደቀችው። የዳርቢ ብቸኛ ጓደኛ የቀድሞ የትምህርት ቤቱ ጽዳት ሰራተኛ ጌሪ ነበር። ወደሚቀጥለው የህይወቱ ምዕራፍ ለመዘዋወር ባለቤቱ እስክታልፍ ነው የሚጠብቃት። በአንድ የባዮሎጂ ክላሳቸው ወቅት መምህርቷ በስማቸው መሰረት ቡድን እንዲመሰርቱ ታደርጋለች። በዚህም ዳርቢ ከጄምስ ጋር ትሆናለች። 6ኛ ክፍል በነበረችበት ጊዜ ላይም ከዚህ ልጅ የአይን ፍቅር ይዟት ነበር። ቅናተኛ የሆነችው ካፕሪ ግን በግልጽ እንደተናደደች ያስታውቅባታል። በዚህም ዳርቢን ከመቀመጫዋ ላይ እንድትነሳ ታዛታለች። የእኛን ልጅ ግን በቀላሉ የምትፈራ ልጅ አልነበረችም። በሚገባ መልኩ ለራሷ በደንብ ትጋፈጣለች። በዚህ መሃል ጭቅጭቃቸውን የሰማችው መምህር ካፕሪን ወደ ወንበሯ እንድትመለስ ታዛታለች። ይህም ካፕሪንን በጣም አበሳጭቷት ስድብ ሰድባት ወደ ወንበሯ ትመለሳለች። በጸባዩ ጥሩ ልጅ የነበረው ጄምስ ግን ካፕሪንን ወክሎ ይቅርታ ይጠይቃታል። በኋላ ላይ ካፌ ውስጥ ከሌላ ትምህርት ቤት የመጣ ተማሪ ወደ ዳርቢ በመምጣት ከሷ ጋር ለመግባባት ይሞክራል። ዳርቢ ግን እሱም እንደሌሎቹ የሙታን መንፈስ መስሏት ብዙ ጊዜ በጣም ቢዚ እንደምትሆን ትነግረዋለች። በድንገት ግን ሲጋጩ የእውነትም ሰው እንደሆነ ታረጋግጣለች። ዳርቢ ይቅርታ ከጠየቀችው በኋላ በመሃል የትምህርት ቤታቸው ርዕሰ መምህር መጥቶ ያቋርጣቸዋል። ርዕሰ መምህሩ በቀጣይ አዲሱ ተማሪ አሌክስ እንደሆነና በጥናቱ እንድትረዳው ይጠይቃታል። ዳርቢም ጥያቄውን ብትቀበልም ከዛ በዘለለ ግን እንገናኝ የሚለውን ጥያቄ ውድቅ ታደርግበታለች። ቅዳሜና እሁድንም ጨምሮ ነፃ እንዳልሆነች ትነግረዋለች። ያን ቀን በኋላ ላይ ዳርቢ ከስፖርት ትምህርታቸው መልስ የምትቀይረውን ልብስ ካስቀመጠችበት ታጠዋለች። ማን እንዳደረገው አስቀድማ ስለምታውቅ በአፋጣኝ ካፕሪና መጥፎ ጓደኞቿ ጋር በመሄድ እንዲመልሱላት ጠይቃቸዋለች። ካፕሪ ጸጉሯን እየተኩሰች ምንም ነገር እንደማታውቅ ትሆናለች። ዳርቢ ግን ርዕሰ መምህራቸው እንደምትናገር ስትነግራት በአፋጣኝ ከደበቀችበት አውጥታ ትወረውርባታለች። በዚህ መሃል ግን አንሸራቷት ውሃ ውስጥ ትወድቃለች። ሳታውቅ መተኮሻውን ውሃው ላይ በማድረጓ ግን ኤሌክትሪኩ ይዛታል። ካፕሪ በሚያሳዝን ሁኔታ በዚህ አደጋ ህይወቷን ታጣለች። ያን ምሽት ካፕሪ በነፍሷ ወደ ዳርቢ መታ ወደ ቀጣዩ የህይወት ምዕራፍ ለመሻገር እርዳታዋን ትጠይቃታለች። ስለ ዳርቢ ችሎታ የሰማችው ከሌሎቹ ሙታኖች ነበር። ከዚህ በተጨማሪም በአይምሯ ብቻ የሚዳሰሱ ነገሮችን መቆጣጠር እንደምትችል ትደርስበታለች። ካፕሪ ዳርቢን እስኪሰለቻት ድረስ ትጨቀጭቃትና ወደ ቀጣዩ ምዕራፍ ከማለፏ በፊት ማሳካት ያለባት ነገር የ17ኛ ዓመት ልደቷን ማቀድ እንደሆነ ትነግራታለች። በቀጣዩ ቀን ትምህርት ቤት ውስጥ ካፕሪ መታሰቢያ ያዘጋጁላትና ጓደኞቿን ትጎበኛቸዋለች። ነገር ግን ለመታሰቢያነቷ ያመጡት ፎቶ በጣም አስጠሊታው በመሆኑ ትናደድባቸዋለች። በዚህም ኃይሏን ተጠቅማ ፎቶውን መሬት ላይ ትሰብረዋለች።
ከዚህ በመቀጠል ዳርቢ ቼዝ ለመጫወት እንደተለመደው ከጌሪ ጋር ትገናኛለች። ሜል ከተባለ ጎልማሳ ጋር ያስተዋውቃታል። ሜል ትላንት ምሽት ነበር የሞተው። ወደ ቀጣዩ ህይወቱ እንዲሻገርም እንድታግዘው ይጠይቃታል። ዳርቢም ደስ ብሏት ፍቃደኛ ትሆናለች። ከረፍቷ በኋላ አሌክስ ይመጣና መቼ መገናኘት እንደሚችሉ ሲጠይቃት ዳርቢ በድጋሚ ጥያቄውን ውድቅ ታደርግበታለች። በዛው ሰዓት ካፕሪን ስታገኛት ምክንያት ፈጥራ ልትሄድ ትሞክራለች። ካፕሪ ግን የልደቷን ነገር ካላሳካች ወደ ቀጣዩ ህይወቷ መሻገር እንደማትችል ትነግራታለች። ዳርቢ ግን እስካሁን ለመርዳት ፍቃደኛ ለመሆኗን ነግራት ወደ ባዮሎጂ ትምህርቷ ትሄዳለች። ካፕሪ የተከተለቻት በኃይሏ ቀኑን ሙሉ እንደምታሰቃያት ትዝታለች። ቢሆንም ግን ዳርቢ እስካሁን ድረስ ሐሳቧን አልቀየረችም። በዚህም ምክንያት ካፕሪ ኃይሏን በመጠቀም አንደኛዋን የክፍል ተማሪ በሞተ እንቁራሪት እንድትመታት ታደርጋታለች። ዳርቢ ለተማሪዋ ይቅርታ በመጠየቅ ወደ መጸዳጃ ቤቷ ታመራለች። ካፕሪ ግን እዚህም ተከትላት ዳርቢን በግድ ጭንቅላቷን ሲንክ ውስጥ እንድትከት ታስገድዳታለች። ዳርቢ ወደ ቤቷ እንደተመለሰች የካፕሪን ትዕዛዞች ከመቀበል ውጪ ሌላ አማራጭ እንደማይኖራት ትገነዘባለች። ካፕሪ በቀጣይ ዳርቢን ከጓደኞቿ ቴይለር እና ብሪ ጋር ጓደኛሞች እንድትሆንና እንደ መታሰቢያነት ልደቷ እንዲዘጋጅ እንድታደርግ ታዛታለች። ይህንን ለማድረግ ዳርቢ የቺርሊዲንጋቸውን ቡድን መቀላቀል አለባት። ቀናቶች ባለፉ ቁጥር በተሳካ ሁኔታ የካፕሪ ቦታ ላይ የተጠጋች በመምጣት ለታይለር እና ብሪ የካፕሪ ልደት አክብረው ስለ ኤሌክትሪክ መጥፎነት ግንዛቤ እንዲሰጡ ሐሳብ ትሰጣለች። የኮረነሰ እቅድ እንደሆነ የነገሯት ግን ወዲያው ነበር። ዳርቢ ግን ወዲያው ሶሻል ሚዲያ ላይ ብዙ ተከታዮች እንደሚያስገኛቸው በመናገር ታሳምናቸዋለች። በኋላ ላይ በካፕሪ ተጽዕኖ ዳርቢ ዝናን ማግኘት ትጀምራለች። የቺርሊዲንግ ዳንሶቻቸውን በጣም አስደናቂ በመሆናቸው ሁሉም ሰው እያሞገሷት ይመጣሉ። ከዚህ በተጨማሪ ካፕሪ ከሞተች ጀምሮ ወደ ትምህርት ቤት ያልመጣውን ጄምስን ለማየት ትሄዳለች። ዳርቢም ከአሌክስ ጋር ጊዜ ማሳለፍ ትጀምርና ሁለቱም በፍቅር መውደቃቸው በግልጽ እየታየ ይመጣል። ከአንደኛው የቺርሊዲንግ ዝግጅቷ በኋላ አሌክስ ዴት እንዲወጡ ይጠይቃታል። ዳርቢ የተቀበለችውም በደስታ ነበር። ነገሮች ለዳርቢ በጥሩ ሁኔታ እየሄዱላት ባለበት ወቅት በመሃል ችግሮች እየተፈጠሩ ይመጣሉ። የዳርቢ አዲስ ህይወት ከድሮ ህይወቷ ጋር መጣረዝ ይጀምራል። ምክንያቱም ውሎዋን ከአሌክስ ጋር አብዝታ ከሜል የሚመጡላትን ጥያቄዎች ችላ እያለቻቸው መጣለች። ካፕሪም በአጭር ጊዜ ውስጥ ዳርቢ በጓደኞቿ ተወዳጅ በመሆኗ እየቀናች መጣለች። ጌሪና ሜል ግን እንደምንም ያረጋጓታል። አንድ ቀን ዳርቢ ወደ ጄምስ በመሄድ የተወሰኑ ወረቀቶችን ታቀብለዋለች። የተወሰኑ የልጅነታቸውን ፎቶዎች ከተመለከቱ በኋላ ጄምስ 6ኛ ክፍል ያሉ ደስ ትለው እንደነበር ይነግራታል። በነገራት ነገር በመገረም ወዲያው ወደ ዛፉ ቤት በመጠቆም ርዕሱን ትቀይረዋለች። ትዕይንቱ በቀጣይ ሁለቱ የዛፍ ቤት ላይ አሪፍ ጊዜ ሲያሳልፉ ያስመለክተናል። ጄምስ ወደ ትምህርት ቤት አብሯት መሄድ ከቻለ ሲጠይቃት በደስታ እሺ ትለዋለች። በቀጣዩ ቀን ግን ዳርቢ ጄምስን ዴት ማድረግ እንደጀመረች ሐሰተኛ ወሬ ትምህርት ቤት ውስጥ መወራት ይጀምራል። ጄምስ በሁሉም ሰው ፊት እጇን ሲይዘው ነገሮች ይባባሳሉ። በኋላ ላይ ካፕሪ በተለመደው ሰዓት ስትመጣ ጄምስ ትላንት ከዳርቢ ጋር ያሳለፈው ጊዜን እንደወደደው ሲነግራት ትሰማዋለች። ይህም እንደተጠበቀው ካፕሪንን ያናድዳትና ከዳርቢ ጋር እንዲፋታ አጓጉል ነገሮችን በፊቱ ማድረግ ትጀምራለች። በቀጣዩ ቀን በጥርጣሬ የተሞላው ጄምስ ወደ ዳርቢ ቤት በመሄድ ዞር ዞር እንዲሉ ይዟት ይወጣል። ከዚህ በመቀጠል ካፕሪ ከሞት በኋላ ከሱ ጋር በመንፈስ ለማውራት እየሞከረች ሊሆን እንደሚችል ይነግራታል። ዳርቢ ግን ጥርጣሬውን ትቶ የበለጠ ለእውነታ መቃረብ እንዳለበት ተመክረዋለች። ከተወሰኑ ቀናቶች በኋላ ዳርቢ ሲጠበቅ ወደ ነበረው የካፕሪ የመታሰቢያ ልደት ዝግጅት ላይ ትታደማለች። ካፕሪ ግን እንዳትመጣ ነግራት ነበር። ዳርቢ በቀጣይ ጄምስን ከሞተችው ፍቅረኛው ጋር ለመነጋገር ሲሞክር ትመለከተዋለች። በኋላ ላይ ካፕሪ ዝግጅቱን በኃይሏ ታቋርጠውና ዳርቢ ትክክለኛ ማንነቷን ለሁሉም ካላሳየች ይህንን ተግባሯን እንደምትቀጥል ትዝታለች። በዚህም ሁሉም ሰው ምን ያክል እንደምትዋሽ ልታሳውቅባት ትፈልጋለች። ካፕሪ አስማቷን ቀጥላ አንድን ቦርድ ሰማይ ላይ ማንሳፈፏን ትቀጥላለች። ሁሉም ሰው የሚበረውን ቦርድ በመመልከታቸው በጣም ይደነግጣሉ። ዳርቢ ግን ልትይዘው ትሞክራለች። ካፕሪ ከዚህ የበለጠ እንደምታዋርዳት ስትዝትባት ዳርቢ በመጨረሻ ስለ ችሎታዎቿ እውነታውን መናገር ትጀምራለች። በዚህም ምክንያት ትምህርት ቤት ውስጥ የነበረው የድሮ ማንነቷ በድጋሚ ይመለሳል። ሳይጠበቅ ካፕሪ ወደ ዳርቢ አንድ ነገር ልትነግራት ትመጣለች። የልደቷ ቀን ላይ ባሳየችው ጸባይ መጸጸቷንና ከዚህ ዓለም ስትለይ ከልጅነት ጓደኛዋ ጋር ያላት ግንኙነት መጥፎ ሆኖ እንዲያልፍ እንደማትፈልግ ትነግራታለች። በተጨማሪም የዳርቢን እናት ፈልጋ እንዳገኘችላት ትነግራታለች። እናቷ እስከዛሬ ድረስ መታ ያላየቻት ከሩቅ ሆና ራሷን የምትንከባከብበትን መንገድ እየገመገመቻት ስለነበር ነው። ከዚህ በመቀጠል ዳርቢና ካፕሪ ጓደኝነታቸውን ያድሳሉ። ይህንን ተከትሎ ካፕሪ ወደ ቀጣዩ ህይወቷ ትሻገራለች። ዳርቢም በአዲስ መንፈስ ወደ ቺርሊዲንጉ ቡድኖቿ ትቀላቀልና ከጄምስ ጋር ያላትንም ግንኙነት የእህትና ወንድም አድርጋ ትቀጥለዋለች። በተጨማሪም ሜልን ባለማገዟ ለጌሪ ይቅርታ ጠይቀዋለች። በሚያስገርም ሁኔታ ግን ሜል ወደ ቀጣዩ የህይወቱ ምዕራፍ እንደተዘዋወረ ይነግራታል።
ይህም የሆነው በአሌክስ እገዛ ነበር። አሌክስም በተመሳሳይ ሙታኖችን ማየት እንደሚችል ይነግራታል። ይህንን ችሎታውንም ያገኘው ልክ እንደ ዳርቢ ኮማ ውስጥ ከገባ በኋላ ነበር። ዳርቢና አሌክስም በስተመጨረሻ ዴት ማድረግ ጀምረው አዲሱን ህይወታቸውን በፍቅር ይጀምራሉ። አበቃ።